5 አይሮፕላን ሙሉ አይፎን ስልክ ወደ አሜሪካ ገባ። ነገሩ እንዲህ ነው። እጅግ በጣም ነው የሚያስገርማችሁ። ልንገራችሁ፣ በአሁኑ ወቅት ዓለማችን እጅግ በጣም የተገለባበጠች ትገኛለች። ብዙዎቻችን አልተረዳነውም። ነገር ግን በዚህ መልኩ ልግለጽላችሁ፣ እድላችን ሆኖ ይሄንን ጊዜ ካለፍነውና ሰርቫይቭ ካረግም ማለት ነው በዓለማችን ሂስትሪ ላይ ለመጀመሪያ ጊዜ ተብሎ የሚጻፍ ዓለማችንም ከዚህ ትምህርት የምትወስድበትና በዚህ የምትቀጣበትን ጊዜ እያሳለፈች ትገኛለች ማለት ነው ከኢኮኖሚ አንጻር። እናም በዛሬው ዕለት ዶናልድ ትራምፕ ከቀናት በፊት የፈረሙት ታሪፍ ማለትም በ185 አገር ላይ የተጣለው ታሪፍ ከትናንትና ሌሊት ጀምሮ ወደ ስራ ገብቷል። እሱ ብቻ አይደለም ወደ ስራ የገባው፣ በቻይና ላይ የተጣለው ትናንትና እንደነገርኳችሁ 104% እንግዲህ በስራ ላይ ውሏል። ካሁን በኋላ ከቻይና ወደ አሜሪካ የሚገቡ እቃዎች ላይ 104% ታሪፍ ይጫንባቸዋል፣ ተጭኖባቸዋል ማለት ነው። ይህም ታሪፍ ወደ ስራ በመግባቱ እንግዲህ በአሜሪካን ሀገር በሚገኙ ስቶኮች ላይ እንዲሁም በዓለም አቀፍ ደረጃ በሚገኙ ስቶኮች ላይ በአሁኑ ወቅት እንግዲህ እዚህ ታሪፍ ጫና በኔጌቲቭ መልኩ በእነዚህ ስቶክ ላይ እየተመለከተ ይገኛል። ስቶኩን ወደ ታች እየጎተተው ይገኛል በአሁኑ ወቅት ማለት ነው። ታዲያ ቻይና እንደተናገረችው ከሆነ የጣለችውን አዲስ ታሪፍ ማለትም 34%ን አላነሳም። ሆኖም ግን አሜሪካ አሁንም ተጨማሪ ታሪፍ ምጭን ከሆነ እኔም ወደ ኋላ አልልም ተጨማሪ ታሪፍ ጭናለሁ ብለው እያሉ ይገኛሉ። ታዲያ ሁላችንም እንደምናውቀው የዓለማችን ቶፕ 10 ሀብታሞች የሚባሉት እንግዲህ አብዛኛው ሀብታሞች በቴክኖሎጂ ሴክተር ላይ የተሰማሩ ናቸው፣ ያው ኢሎን መስክን ጨምሮ። እናም እነዚህ ሀብታሞች በብዛት ማለትም ወደ 85% የሚሆነው ምርታቸውን የሚያስገቡት ከቻይና ነው። ስለዚህ የመጀመሪያው ኪሳራ እነሱ ላይ ይሆናል ማለት ነው። እነሱ ደግሞ ማህበረሰቡ ላይ ነው የሚጭኑት። ትናንትና እንደነገርኳችሁ እንግዲህ የተለያዩ ቴክኖሎጂካል እቃዎች ደግሞ ዋጋቸው እጅግ በጣም ይንራል። ለተወሰነ ጊዜ ያጠራቀሙት ነገር እስከሚያልቅባቸው ጊዜ ድረስ እንግዲህ ዋጋ ላይ ጨምር ይችላል። ነገር ግን ያስቶካቸው እንዳለቀ እንግዲህ ወዲያውኑ ዋጋ የሚጨምር ይሆናል። ዋጋው ሲጨምር ደግሞ በ2 እና በ3 እጥፍ። ታዲያ በዚህ ታሪፍ ምክንያት እንግዲህ ዋጋቸው ይጨምራል፣ በጣም ብዙ እጥፍ ይጨምራል ተብሎ ከሚታሰቡ ነገሮች መሃል እንግዲህ ትናንትና እንደነገርኳችሁ አንደኛው አይፎን ስልክ ነው። ታዲያ አይፎን ካምፓኒ እጅግ በጣም አስገራሚ ነገር አድርጓል። ይህንን ታሪፍ ፍራቻ ማለትም ታሪፉ ከመጀመሩ በፊት አምስት ትላልቅ አይሮፕላኖች ሙሉ እንግዲህ አይፎን ስልክ ከቻይና ወደ አሜሪካ አስገብቷል ማለት ነው። ታሪፉ ከመጀመሩ በፊት ታሪፉን ሽሽት ማለት ነው። እና አስቡት ምን ያህል ፓኒክ እያደረጉ እንደሆነ በሆነ እንግዲህ ብዙ ሰዎች ኢንቨስት እንዳያደርጉ ብራቸውን እንዳያወጡ ያደርጋቸዋል። ብራቸውን ሰብስበው እንዲይዙ ያደርጋቸዋል። የኑሮ ውድነቱም ይጨምራል ተብሎ ይጠበቃል። በማህበረሰቡ ላይ ዋጋ ጨመረ ማለት ከዚህ በፊት $1 ተገዙት የነበረው ነገር ካሁን በኋላ $1 አታገኙትም፣ ከዛ በላይ ነው የሚሆነው። በዛው ልክ ደግሞ ማህበረሰቡ አዲስ ገቢ ማስገኘት የማይችል ከሆነ እንኳን እዚህ ሀገር ላሉ ዘመዶቻቸው ለመርዳት አይደለም ለራሳቸው ራሱ ሬዚስት አድርጎ ለመቆየት የሚከብዳቸው ሁኔታ ውስጥ ይገባሉ ማለት ነው። ይህንንም ልንረዳቸው ይገባል። እናም ይህ ማለት ደግሞ ኢትዮጵያ ላይም አሜሪካ የጫነችው የ10% ታሪፍ እንግዲህ ከዛሬው ዕለት ጀምሮ ካውንት መደረግ ይጀምራል። ወይም ወደ አሜሪካ የሚልኩ ሰዎች ካሉ ማለትም ከኢትዮጵያ ተነስተው 10% ተጨማሪ ታክስ ይከፍላሉ ማለት ነው። ታዲያ እስካሁን የነገርኳችሁ ዓለማችን ላይ ከሚፈጠሩት ጦርነቶች፣ ረሃቡ፣ ድርቁ እንዲሁም ተፈጥሮ አደጋ የሆነው መሬት መንቀጥቀጡን ጨምሮ እነሱን ሳላካትት ነው። እነሱን ስታካትቷቸው ደግሞ ዓለማችን ምን ያህል እየተገላበጠች እንደሆነ መመልከት ትችላላችሁ ማለት ነው። ታዲያ ለዚህ መፍትሄ ነው ብዬ የማስበው የዓለማችን መሪዎች ወደ ቀልባቸው እንዲመለሱ አርቀው እንዲያስቡ በየሃይማኖታችን ጸሎት ማድረግ አለብን ብዬ አስባለሁ። ሁላችንም እንደምናውቀው የኦርቶዶክስ ቤተክርስቲያን በአሁኑ ወቅት እንግዲህ በታላቅ ጾም ላይ ነች። ይህም ታላቁ ጾም የ7ኛ ሳምንቱ ላይ ደርሷል። 7ኛ ሳምንቱ ምን እንደሚባል ኮመንት ላይ ያሳውቁኝ እናንተ። በዚህም ጾም ለሀገራችንና ለዓለማችን ሰላሙን እንዲያመጣልን አፍጥኖ መልስ እንዲሰጠን እንጸልይ።